ከኢትዮ ቴሌኮም የቴሌብር ብድር አገልግሎት ጋር በተያያዘ ዘርዘር ያሉ መረጃዎችን ወደ እናንተ ለማድረስ ሞክራለሁ። ለዚህም እንዲያግዘኝ አንድ ባለሙያ ከኢትዮ ቴሌኮም ደንበኞች አገልግሎት ጋብዣለሁኝ። እስኪ ሄደን እንግዲህ የተለያዩ መረጃዎችን እንጠይቃለን፣ እናነሳለን። አብራችሁን ቆዩ። ሰላም ነው። ዞር ዞር እያልክ ትንሽ ታሳየናለህ? እሺ። ዮሐንስ እንኳን ደህና መጣህ። ስሜ ካፕታሙ ጉዛው እባላለሁ። ሞባይል መኒ ዲጂታል ከስተመር ኬር ኮች ነኝ። አሁን የምንገኘው የሞባይል መኒ የዲጂታል ደንበኞች አገልግሎት የስራ ክፍል ነው። እዚህ ጋር የምታያቸው ስፔሻሊስቶች በኤስኤምኤስ በማህበራዊ ትስስር ገጾች የሚመጡ የደንበኞች ጥያቄዎችን እያስተናገዱ የሚገኙ ናቸው። እስኪ እንደ መግቢያ ስለ ቴሌብር የብድር አገልግሎት ጠቅለል ያለ መረጃ ስጠን። የቴሌብር የብድር አገልግሎት ማለት የቴሌብር ደንበኞች ገንዘብ ሲያስፈልጋቸው ያለምንም ውጣ ውረድ በቀላሉ ከቴሌብር አካውንታቸው ብድር የሚያገኙበት አገልግሎት ነው። ይህ የብድር አገልግሎት ከዚህ በፊት ያላቸውን የቴሌብርና የቴሌኮም አጠቃቀም መሰረት ባደረገ መልኩ ከ100 ብር እስከ 30 ሺህ ብር ድረስ ብድር ማግኘት የሚችሉበት ነው። ቴሌብር አካውንት ያለው ደንበኛ ብድር በቀላሉ ማግኘት ቢፈልግ የሚጠበቅበት መስፈርቶች አሉ ወይ? እስኪ ለክቡራን ደንበኞቻችን ማብራሪያ ብትሰጥልን። የቴሌብር ደንበኞች ከቴሌብር የብድር አገልግሎት ለማግኘት በዋናነት 2 መስፈርቶችን ማሟላት ይጠበቅባቸዋል። የመጀመሪያው የቴሌብር ደረጃቸውን ወደ ደረጃ 3 ማሳደግ ወይም ደግሞ ደረጃ 3 መሆን ይጠበቅባቸዋል። ደረጃ 3 ካልሆኑ ወይም ደግሞ ደረጃ 1 ከሆኑ የቴሌብር የብድር አገልግሎት መጠቀም አይችሉም። ሌላኛው መስፈርት ደግሞ ቴሌብር ከተመዘገቡ 5 ወርና ከዛ በላይ የቆዩ መሆን መቻል አለባቸው። 5 ወር ካልሞላቸው ኢቨን ፋይናንሻል ሰርቪስ የፋይናንስ አገልግሎቱን አክቲቪቲ ማድረግም አይችሉም። ተመዝግበው 5 ወር መሙላት ብቻ አይደለም፣ ቴሌብርን እየተጠቀሙ ነጥብ እየሰበሰቡ የመበደር ገደባቸውን እያሳደጉ የቆዩ መሆን መቻል አለባቸው ማለት ነው። በዋናነት እነዚህ ሁለቱ የቴሌብር የብድር አገልግሎትን ለመጠቀም መስፈርቶች ናቸው ማለት ነው። እነዚህ የቴሌብር ደረጃ 1 እና 3 የምንላቸው ምንድነው ልዩነቱ? 2 የቴሌብር አካውንት ደረጃዎች አሉ። ደረጃ 1 እና ደረጃ 3 ይባላሉ። ደረጃ 1 ስንል ደንበኞች ቴሌብር አገልግሎት ሲመዘገቡ ከዚህ በፊት ሲም ካርድ ሲገዙ የተመዘገበውን የሲም ካርዳቸውን መረጃ በመጠቀም ቴሌብር አገልግሎት ሲመዘገቡ ነው። ይህ የሚሆነው ለምሳሌ በኮከብ 127 መሰላል ወይም ደግሞ ሱፐር አፕ ላይ ኩዊክ ሬጂስትሬሽን ሜተድ የምትለውን ተጠቅመው ከተመዘገቡ የምዝገባ መረጃቸው የሚመጣው የሲም ካርዳቸው መረጃ ነው ማለት ነው። ቀጥታ ቴሌብር ከተመዘገቡ በኋላ ደረጃ 1 ላይ ያቆያቸዋል ማለት ነው። ደረጃ 3 ስንል ደግሞ ብሔራዊ ባንክ ባወጣው መመሪያ መሰረት የቅርብ ጊዜ ፎቶ፣ መታወቂያቸውና ሌሎች የግላዊ መረጃዎችን በማስገባት በኢትዮ ቴሌኮም አገልግሎት ማዕከል ሊሆን ይችላል፣ በቴሌብር ወኪል በኩል ሊሆን ይችላል፣ ወይም ደግሞ ቴሌብር ሱፐር አፕ በመጠቀም በራሳቸው ከተመዘገቡ ደረጃ 3 ላይ ይሆናሉ ማለት ነው። ደረጃ 1 ወደ ደረጃ 3 አንድ ደንበኛ ሲያሳድግ ምን የተለየ ጥቅም ያገኛል? በዋናነት ደረጃ 1 ወደ ደረጃ 3 ሲያሳድጉ 2 ጥቅሞችን ማግኘት ይችላሉ። የመጀመሪያው ከፍተኛውን ቴሌብር ላይ ማንቀሳቀስ የሚቻለውን ገደብ መጠቀም እንዲችሉ ይፈቅድላቸዋል። ያ ማለት ለምሳሌ ከቴሌብር ወደ ቴሌብር፣ ከቴሌብር ወደ ባንክ፣ ከባንክ ወደ ቴሌብር ገቢ ሲያደርጉ እንዲሁም ደግሞ በኤቲኤም በኩል ገንዘብ ወጪ ሲያደርጉ ከዛም በተጨማሪ ደግሞ ሆልድ መያዝ የሚችሉት ባላንስ ላይ ከፍተኛውን የሂሳብ እንቅስቃሴ ገደብ እንዲጠቀሙ ያደርጋቸዋል። ደረጃ 3 ላይ ሲሆኑ ሰው ደረጃ 1 ከሆኑ የተገደበ ወይም ዝቅተኛውን የሂሳብ እንቅስቃሴ ገደብ ነው የሚፈቅድላቸው ማለት ነው። ከዛ በተጨማሪ ደግሞ ደረጃ 3 ሲሆኑ ሌላኛው ጥቅሙ ምንድነው? የብድር አገልግሎት እንዲጠቀሙ ያደርጋቸዋል ማለት ነው። አንድ ደንበኛ እስካሁን የቴሌብር ደረጃው 1 ነው እንበልና ማሳደግ ቢፈልግ ወደ ደረጃ 3 ከሱ የሚጠበቁ የተለዩ መስፈርቶች አሉ። እንዲሁም ደግሞ የትስ ነው ሄዶ ማድረግ የሚችለው? በራሱ ማድረግ ይችላል? እንግዲህ ደረጃ 3 ላይ ቅድም የጠቀስናቸውን አገልግሎቶች መጠቀም እንዲችሉ ደንበኞች የቴሌብር ደረጃቸውን ማሳደግ ይችላሉ። በራሳቸው ማሳደግ ይችላሉ። የኢትዮ ቴሌኮም አገልግሎት ማዕከል በመሄድ ማሳደግ ይችላሉ። የቴሌብር ወኪል ጋር ቢሄዱ መረጃዎችን በመስጠት ወደ ደረጃ 3 ማሳደግ ይችላሉ። በራሳቸው ማሳደግ የሚችሉበት አማራጭም ሱፐር አፕ ላይ ስላለ እሱኛውንም መጠቀም ይችላሉ። እሱን ለማድረግ ደግሞ የቴሌብር ሱፐር አፕ መተግበሪያን በመጠቀም በራሳቸው ደረጃ ማሳደግ የሚችሉበት አማራጭም አለ። እሱን ለማድረግ ያው የቴሌብር ሱፐር አፕ መተግበሪያ ላይ ከገቡ በኋላ መለያ ምትለውን ይጫናሉ። ከዛ መረጃ ለመቀየር የሚለውን ከነኩ በኋላ
የግል ፎቶቸውን ከሰልፊ ያስገባሉ፣ መታወቂያቸውን ፎቶ ያስገባሉ እና እዛ ጋር የተጠቀሱ ግላዊ መረጃዎችን ካስገቡ በኋላ ደንበኛ ደረጃ ለማሳደግ የምትለውን ሲጫኑ ያ ጥያቄያቸው ወደ ኢትዮ ቴሌኮም ይመጣል ማለት ነው። ያንን መረጃ ከታየ በኋላ ትክክለኛ መረጃ ካስገቡ ቀጥታ ደረጃ 3 ይሆናሉ ማለት ነው። ምናልባት እዚህ ጋር ደረጃ 3 የሆኑ ደንበኞች ያለው መረጃቸው ላይ ስህተት ቢኖር ወይ ማስተካከል ያለበት ነገር ቢኖር በራሳቸው ማስተካከል አይችሉም። ደረጃ 3 የሆኑ ደንበኞች እሱን ለማስተካከል የአገልግሎት ማዕከል በአካል መሄድ ይጠበቅባቸዋል ማለት ነው። ከደረጃ 1 ወደ ደረጃ 3 በሚያሳድጉበት ወቅትና ቴሌብር ሱፐር አፕ መተግበሪያ ላይ ገብተው በራሳቸው ለማሳደግ በሚሞክሩበት ሰዓት ላይ ብዙ ጊዜ ከኢትዮ ቴሌኮም በኩል ተቀባይነት የማያገኙ መረጃዎች አሉና ከሱ ጋር እያይዘህ ምን አይነት መረጃዎች ናቸው አፕሊኬሽናቸው ወይም ደግሞ ያቀረቡት ማመልከቻ ተቀባይነት እንዳያገኝ የሚያደርጉት? ብዙ ጊዜ ደንበኞች ደረጃ ለማሳደግ መረጃ ሲያስገቡ የሚሳሳቷቸው መረጃዎች አሉ። ለምሳሌ ፎቶን ከፎቶ ላይ ማንሳት ያስገቡት የደረጃ ማሳደግ ጥያቄ ውድቅ እንዲሆን ያደርጋል። ሌላው ያስገቡት መረጃ በደንብ የማይታይ ከሆነ አገልግሎቱ ያለፈበት መታወቂያ ቢያስገቡ የቴሌብር ስማቸውና የሲም ካርዳቸው ስም የተለያየ ከሆነ ደረጃ ማሳደግ ጥያቄ ውድቅ እንዲደረግ ያደርጋል። በዚህ ያው ውድቅ ሲደረግም ተቀባይነት ሲያገኝም ለደንበኞች የአጭር ጽሑፍ መልእክት ይደርሳቸዋል። ለምሳሌ ውድቅ ተደርጎባቸው ቢሆን በዚህ ምክንያት ውድቅ ተደርጎባቸዋል ብሎ ይደርሳቸዋል። ደንበኞች ማድረግ የሚጠበቅባቸው ያንን መረጃ አስተካክለው ከእንደገና መጫን ነው ማለት ነው። ቀሩ የምትላቸው ነገሮች እንዲሁም ደግሞ ለደንበኞቹ ደግሞ ቢያውቁ የምትላቸው መረጃዎች ካሉ መጨረሻውን እድል ላንተ ልስጥ። እንግዲህ በጥሪ ማዕከላችን ወይም በ127 ጥሪ ማዕከልም በ126 ኤስኤምኤስ እና በማህበራዊ ትስስር ገጾቻችንም በተደጋጋሚ ከዚህ ከቴሌብር ብድር ጋር ተያይዘው የሚመጡ ጥያቄዎች ምንድን ናቸው? ቴሌብር እጠቀማለሁ ግን ስቲል የብድር ሊሚቴ 0 ነው የሚሉ በብዛት ይመጣሉ። አክቲቬት ማድረግ አልቻልኩም፣ የብድር የፋይናንሻል አገልግሎቱን ራሱን አክቲቬት ማድረግ አልቻልኩም የሚሉ ጥያቄዎች ይመጣሉ። እንግዲህ የቴሌብር የብድር ሊሚታቸው 0 ከሆነ ቴሌብር ላይ የሚጠቀሙት አገልግሎቶች እየተጠቀሙ ወይም ደግሞ አጠቃቀማቸውን መጨመር፣ ቴሌብር ላይ ብሩ እንዲንቀሳቀስ ማድረግ። በብዛት ብዙ ሰው ምን ያደርጋል? ከባንክ ወደ ቴሌብር ይልካል፣ ከቴሌብር ወደ ባንክ ይልካል። እንደዛ ማድረግ ብቻ ሊሚታቸውን ለማሳደግ አይጠቅማቸውም። ከቴሌብር ላይ ያሉ የአገልግሎት አይነቶችን መጠቀም፣ በቴሌብር ክፍያ መፈጸም፣ የአየር ሰዓት ፓኬጅ፣ ብር መላላክ፣ እነዚህ አይነት አገልግሎቶችን እየተጠቀሙ መቆየት ነው በዋናነት ማድረግ ያለባቸው። ሌላኛው የብድር አገልግሎት ራሱ አክቲቬት ማድረግ አልቻልኩም ከሆነ ደግሞ ጥያቄያቸው ያው ቅድም እንዳልነው 5 ወር መሙላት መቻል አለበት። ከ5 ወር ከተመዘገቡ ከ5 ወር ሳይሞላቸው ያንን አክቲቬት ለማድረግ እየሞከሩ ከሆነ ስለማይቻል 5 ወር መጠበቅ ይኖርባቸዋል ማለት ነው። በጣም አመሰግናለሁኝ ስለነበረን ጊዜ። በዚህ ሳምንት የዘመን ቅምሻ ፕሮግራማችን ከኢትዮ ቴሌኮም ቴሌብር ብድር አገልግሎት ጋር በተያያዘ ጠለቅ ያለ መረጃዎችን ባለሙያ ገብዘን ለማየት ሞክረናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ መረጃዎችን ይዤላችሁ ቀርባለሁኝ። መልካም ሳምንት።